እስካሁን ቲክቶክ መስራት አልጀመርሽም? ምንም ሀሳቡም የለሽም? ሰላም ሰላም የቲክቶክ ቤተሰቦቼ እንደምን አላችሁ? እኔ እግዚአብሔር ይመስገን። ዛሬ በዚህ ቪዲዮ የመጣሁት እንግዲህ በዚህ ሰዓት ዋይፋይ እጃችሁ ላይ ሆኖ ስልክ እያላችሁ ሰዓት እያላችሁ የሰውን ቪዲዮ ብቻ ስክሮል በማድረግ ያላችሁ ልጆች ስክሮል በማድረግ ከከሌ ተጣላ፣ ከከሌ ሊጋባ ነው፣ ከከሌ እንደዛ ሆኗል እያላችሁ ስክሮል እያረጋችሁ ያላችሁ ልጆች ማለት ነው። ከዛሬ ጀምሮ የራሳችሁን ቲክቶክ ጀምሩ። የምሬ ነው ምላችሁ። ዛሬ ቪው ላይኖሩ ይችላል። ዛሬ በቃ ሰው ጋር ላይደርስ ይችላል። ነገ ግን የተሻለ ቦታ ሊደርስ ይችላል። ስለዚህ ማንም ሰው ተነስቶ ዛሬ የምታዩት ትላልቅ ቲክቶከሮች ትላንትና እንደኛ ጀማሪዎች ሆኖ 150 ቪው ምናምን ነበር የሚታይላቸው። ስለዚህ ሀሳብ እያመነጩ አዲስ ነገር እየሰሩ ሲመጡ ነው ዛሬ ቲክቶክ የሆኑት በጣም ብዙ ፎሎወር ያላቸው። ስለዚህ እኛም እንደዛ ከመሆን የሚያግደን ምንም ነገር የለም። የማዳም ቅመሞች ተስፋ እንዳትቆርጡ። የምሬ ነው ምላችሁ። በዚህ ሰዓት ሀገራችሁ ገብታችሁ ወይ ደግሞ እዚሁ ባላችሁበት ቦታ የሆነ ነገር ልጀምር ብትሉ ያው ታውቁታላችሁ አይደለም። የራሳችሁን ቢዝነስ ለመጀመር ይቅርና ሀታ ተቀጥሮ እንኳን ለመስራት ታቁታላችሁ። ስለዚህ ቲክቶክ መጀመር አለባችሁ። ቲክቶክ ላይ ምን ልልቀቅ ብላችሁ ደግሞ አትቸገሩ። በቃ ምንድነው ምለቀው፣ ምን ብለቅ ነው በጣም የሚታይልኝ ብላችሁ። ስለዚህ እናንተ ብቻ ፍላጎቱ ይኑራችሁ። መጀመሪያ የመስራት ፍላጎቱ ይኑራችሁ። ከዛ ሀሳቡ ራሱ ይመጣላችኋል። ስለዚህ አንድ የሆነ የምታውቁት ነገር አለ። አንድ ሰው የሆነ አንድ የሚያውቀው ነገር አለ። ያንን ነገር ቲክቶክ ላይ ወጥቶ ሼር ቢያደርግ እኔ ያንን ነገር ላላቅ እችላለሁ። ገባችሁ? እኔ ደግሞ የሆነ ነገር አውቃለሁ። ያንን ነገር ቲክቶክ ላይ ወጥቼ ብናገር የማያውቀው ሰው ሊኖር ይችላል። ስለዚህ በዚህ በኩል መረጃ ተለዋወጥን። ስለዚህ እንድናውቀው ሆንን። ስለዚህ እናንተ ዛሬ የያዛችሁት የሆነ ነገር ማለት ነው ለሰዎች ሼር ስታረጉ የሰዎችንም ስታዩ አሪፍ የሆነ አይዲያ ወደፊት እየሰራችሁ ትመጣላችሁ። ስለዚህ ተስፋ እንዳትቆርጡ። ዛሬውኑ ጀምሮ የማዳም ቅመሞች ቲክቶክ የሌላችሁ ሰዎች